ኢየሱስ ጋር ስትሄዱ ለነገሮች መፍትሄ አለ። መጽሐፍ ቅዱስ ሲናገር ኢየሱስ ይላል አይቶም ራራላቸው ከዛ ፈወሳቸው። ከመፈወሱ በፊት ይራራል። ኢየሱስ ክርስቶስን በተነ ለምስኪኖች ሰጠ የሚለው ስለ ክራይስት። የጽድቅ ፍሬ አንዱ ምንድነው? ርህራሄ። ኢየሱስ አንዱ የጽድቅ ፍሬ የተገለጠበት ለጋስ። አሰናብታቸው አላሰናብት አምጡ ይትረፈረፋል። አንድ ስፍራ ላይ ድሆችን አስቡ ይላል። አንዱ የጽድቅ ፍሬ ድሃን ታስባል። በጽድቅ ፍሬ ስትገለጥ ለጋስ ትሆን። ልግስና የጽድቅ ፍሬ የሆነ የመስጠት ልማድ አይደለም። የጽድቅ ፍሬ ክሬዝሊ ያነሳ ትሰጣል። በተነ ነው። ጻድቅ አንዱ የጽድቅ ፍሬው ምንድነው? ይራራ። ከፍሬያቸው ታውቋቸዋለህ። ጻድቅም በፍሬው የሚታወቀው ኃጢአተኛውም በፍሬው። ፍሬ ደግሞ ይሁኛ አይልም ይታያል አይደል? አሁን ማንጎ ስታይ ፍሬውን ማንጎ ነኝ ምናምን ማስታወቂያ ምናምን አይሰራም። በቃ ስታልፍ ታየዋል። እኔ ኮራራለሁ ምናምን ብሎ አንድ ጨካኝ ሰውዬ ፕሮሞሽን ቢሰራ ምንም በቃ ጨካኝነቱ ፊቱ አይኑ ላይ ራሱ ይታያል፣ ብዕሩ ላይ ይታያል። ጨካኝ ከፍሬያቸው ታውቋቸዋላችሁ። በሰላማችሁ ትታወቃላችሁ። በልግስናችሁ ትታወቃላችሁ። በርህራሄያችሁ ትታወቃላችሁ። በቸርነታችሁ ትታወቃላችሁ። በፍቅራችሁ ትታወቃላችሁ። በእምነታችሁ ትታወቃላችሁ። በሰላማችሁ ትታወቃላችሁ። ምሳሌ 12 ላይ ድሃ ጥበብ ቢኖረው ማን ይሰማዋል? ለምን ጥበቡ ለራሱ አልሰራለት? ጻድቅ ሰው ለእንስሳ ነፍስ ይራራል። ጻድቅ ለሰው አይደለም እኮ ለጻድቅ አይደለም ለእንስሳ ይራራል። ለዘሪ ለመብላት እንጀራ በብዙ የሚሰጥ እርሱ ነው። የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁ። እግዚአብሔር ዘራችሁን ያበረክትላችሁ። ለጋሶች እግዚአብሔር የምትሰጡትን ዘር ይስጣችሁ፣ ዘራችሁን ያበረክትላችሁ። ለነገሮች መፍትሄ እግዚአብሔር በእናንተ ላይ ያስቀምጡ። You will never be confused. ጻድቅ ኮንፊውዝድ ያው ምክንያቱም ሰላም አለ። ሰላም የሌለው ሰው እንዴት ያስባል? ፕላን ማድረግ አይችልም። ምንም ነገር ማድረግ አይችልም። ይሄ ጸጥና ዝግ ብላችሁ ትኖሩ ዘንድ አለ የሚለው ጸጥ። በረብሻ መሃል አንተ ተረጋግተህ ስላላየህ እንጂ እኮ ተስተን ተሞክሮብሻል። ማት ያልተሞከረብህ ነገር ተስተን በፐርፎርማንስ አቅምን አትለካ፣ በሱ ፐርፎርማንስ አቅምን ለካ። የእሱ ላይ ሄድና ተንጠልጠል። ብቃታችን ከኛ አይደለም ተብሎ ጽፏል። ብቃታችን ከሰራዊት ጌታ ከእግዚአብሔር። ጻድቅ ኮንክ አትፈራ። ካልፈራ ደግሞ ራይት ዲሲሽን ነው ቢወት የምትወስድ። ሮንግ ዲሲሽን ውስጥ አትገባ። ክራይስት አንድ ቦታ ሲፈራ አይታችሁ ታውቃላችሁ? ሊወግሩት ሲፈልጉ ይላል በመካከላቸው አለፈ። የዚህ ዓለም ገዢ አለ ወደ እኔ የመጣ በእኔ ግን አለ አንዳች የለውም። ለምን? የእግዚአብሔር ጽድቅ ነዋ። ጻድቅነት ኮንሰፕት ሲገባ በሰይጣን በበሽታ ላይ በፖቨርቲ ላይ በቻሌንጅ ላይ በማውንቴን ላይ በማናቸውም ፕሮብለም ላይ አንበሳው ነው ትገለጣል።